ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ ሙዚቃና ፖለቲካ ውስጥ ትልቅ አሻራን ጥሎ ስላለፈው የብዙዎች አንደበትና የለውጥ ድምጽ ስለነበረው ሃጫሉ ሁንዴሳ ሙሉ የህይወት ታሪክ እንዳስሳለን። እስከ መጨረሻ አብራችሁን ቆዩ። አለያን አለዩማ ማልቱ ወለያ ኑሩ ፈጀዴ አለጋና ለጉማ ማልቱ ወለጋ ዳንፌራ ጀዴ 2012 ሰኔ 22 ዕለተ ሰኞ ከምሽቱ 3 ሰዓት አካባቢ የሰማነው ዜና እውነትም ሰኔና ሰኞ ለመቅጠማቸው ምስክር ነው። አንድ ጥሩ ጥላ ለህዝቡ የሚሰጥ ግንድ ወደቀ። ሃጫሉ ተረታ። ኦብሱ ዋኑ ማጅሩ ኦብስኔ አማ ኦብሳ ኤርገስ ወዳ ፈካተ ከኤንሺት ጨብሳ የአንድ ቆቅ ጥንቁቁ ልጅ ዛሬም ባልተፈታልን እንቆቅልሽ ህይወቱ አለፈ። ሃጫሉ ሁንዴሳ በ1976 እማሞ መዘምር ራራ ከፈኔ ጃገማ በጣኔ ትውልድ ሀገር አምቦ ተወለደ። ከብት ሲያግድም ትምህርት ቤት ክበቦች ውስጥ ይዘፍን ነበረ። በ1995 የሃይስኩል ተማሪ እያለ በጊዜው በነበረው የተማሪዎች ንቅናቄ ምክንያት ለ5 ዓመታት ያለምንም ፍርድና ብይን በእስር ቤት ለማሳለፍ ተገደደ። ይህም መልካም አጋጣሚ ሆኖለት ከመጀመሪያ አልበሙ 9 ሙዚቃዎችን ግጥምና ዜማ እዛው ሰራ። 2001ም ሰኚ ሞቲ የተሰኘውን አልበም ለህዝብ ጆሮ አበቃ። እንደ ሀገርም መነቅነቅ ቻለ። በዘፈኖችህም መድረክ ላይም ጅራ ትላለህ። መኖርን እንዴት ነው የምትረዳው ሲባል መኖርን በሁለት መልኩ ነው ማየው፣ እያሉ አለመኖርንና ሞቶ አለመኖርን። ማለንጅራ ዘፈኔ እያሉ አለመኖርን ይወክላል ይላል ሃጫሉ ሲናገር። ድፍረቱና ቆራጥነቱ ሁሌም ይነሳል። ባለስልጣናት ፊትም ህዝቡ ከተበደለ ወደ ኋላ የሚለው ነገር አልነበረም። ለዚህ ሁላችንም ምስክር ነን። 5 ሲደመር 500 መደመር አይደለም ብሎ የ4 ኪሎን እራትም ጥሎ የወጣ ደፋር ነው። እንዴት ቢሉትም ይህ ሁሉ አርቲስት ተገኝቶ ለአርቱም ለለውጡም መሰረት የሆኑ የኦሮሞ አርቲስቶች አልተገኙም። ለምን ብዬ ስጠይቅም በደንብ የምትታወቁት ናችሁ የተጠራችሁት። ስላልተዋጠልኝ ተመለስኩ ብሎ መልሷል። ለዚህ የባህልና ቱሪዝም ቢሮ ይቅርታ ጠይቋል። እኔ ፖለቲከኛ አይደለሁም፣ ስለ ፖለቲካም አላውቅም የሚለው ሃጫሉ እኔም ማቀው ህዝቤ ሲበደል ሲቸገር ድምጽ መሆንን ነው ይላል። ሃጫሉን አንስቶ ሚስቱን አለማንሳት ንፉግነት ነው። ከእስር እስከ ዝና ማማ አብረው የተጓዘች ናት። ዝናውንም ገንዘቡንም አይታ ያልመጣች ድንቅ ሴት ናት። ዛሬም ሞቶ ስሙን ለማስቀጠል የምትዳክር፣ ፋውንዴሽን በስሙ አቋቁማ የምትሰራ፣ አዋርድ በስሙ አዘጋጅታ በህይወት እያለ በስራው ያላደነቀችውን ባሏን ቁጭት እየተወጣች ያለች ሴት ናት። እነሆ ዛሬ 6 ዓመታት ሆኖታል ሃጫሉ ከተለየን፣ ካጎደለብን። ታዲያ ዛሬም ልክ እንደ ትናንትና መርዶ ልባችን ይደማል። ያላረፈች ነፍሱ ዛሬም ለፍትህ ትጮኻለች። እኛም ለነፍሱ ፍትህን እንጠይቃለን። ሃጬ ነፍስህ በሰላም ትረፍ። እየወደድንህ እያከበርንህ እያስታወስንህ እንኖራለን። የዛሬው ቪዲዮአችን ይህንን ይመስል ነበረ። የትኛው የሃጫሉ ዘፈን ይመቻቸዋል? በኮሜንት መስጫው ስር አጋሩ። ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩን።